ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከእንስሳ በታች ስትቆጠር ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም። ለምንድን ነው እንደዛ የሆነው? ሰረታዊ ለእንደዚህ አይነት እናንተ ስብዕና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያልነው አራት ነገሮች የመጀመሪያው ነፍስ ነው፣ ሁለተኛው ሸይጣን ነው፣ ሶስተኛው ዱንያ ነው፣ አራተኛው ኸልቅ ነው። በሐያቱ ውስጥ የምንገናኛቸው ወዳጅ አድርገን የምንይዛቸው አፎን ሰዎችና ሞዴል የምናደርጋቸው ማንነቶች። ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክረል ሞት ነው። ቀደም ያልነው ሞትን ማስታወስ ቋሚ አይደለም፣ ሁላችንም ተሰባሪዎች። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ኢንሻአላህ ይህ በዚህ መድረክ ላይ በተጀመረው አርዕስት መሰረት ተዝኪየተ ንፉስ ወጠሃረተ ነፍስ የነፍስን ማጽዳት ጋር የተያዘ ፕሮግራም እንግዲህ ከኔ በፊት የነበሩት ወንድሞች ኡስታዝ በድሩ የጀመሩት አለ እዛው ላይ ነው እኔም ማንሳት የምፈልገው። እንግዲህ ይሄ ጠሃረተ ንፉስ ወይ ተዝኪየተ ንፉስ እስልምና ላይ እንግዲህ ትልልቅ ከሚባሉ ጉዳዮች ዑለማዎቻችን በጣም ትኩረት አድርገው ከሚለፉባቸውና የሰው ልጅ እንደ ሰው በዚህ ዱንያ ውስጥ ሲኖር ስኬታማ በአኺራም ላይ ደግሞ ደረጃውን ከፍ ለማድረግ ይሄ ተቅዋ ወይም ደግሞ ተቂይ የሚባለው አንድ ዓቢድ የሆነ አላህን የሚፈራና የተፈጠረበትን ዓላማ የተገነዘበ ሰው የሚጓዝበት መስመር ስርዓት መስተካከል ዋነኛው ጉዳይ ነው ይላሉ። ሁለቱንም ሀገር ለማስተካከል ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ بعد أعوذ بالله من الشيطان الرجيم ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها إلى الله الله በዚህ ቁርአን ምዕራፍ ውስጥ ሲያነሳ ነፍስን በመሰረታዊ ጉዳይ አድርጎ የሰው ልጆች የሁለቱን ሀገር በዚህ ሀገር ውድቀትም ሆነ እድገት ወይም ደግሞ የተሻለ ደረጃን እንዲሁም ደግሞ በቀጣይ ዓለምም ደግሞ በአኺራም ላይ የሚኖራቸውን ደረጃ ሲገልጽ ይሄ ነፍስ ነው። እንግዲህ ضواء القلوب ተብለው የሚታወቁ በእስልምና ታሪክ ላይ ትልልቅ ዑለማዎቻችን አሉ። ኢማም ኢብኑ አልቀይም አልጀውዚ እና ኢማሙ ገዛሊ ሌሎችም በዚህ ጉዳይ ላይ በጣም ለፍተዋል። ትልልቅ መጽሐፍቶቻቸውንም አልፈዋል። ነፍስን በተመለከተ የተለያየ ሰዎች ነፍስ የሚባለው ነገር ራሱ የተለያየ ነፍስ አይነት አለ ይላሉ። አንደኛው ነፍስ አማራተን ቢሱ የምትባለው ናት። ይሄ መእዋ ለሸር ወሙስተቀር ለሸር ነው ይሉታል። ይሄ በቃ የክፋት የጥፋት መናኸሪያ የሆነች አይነት ነፍስ ሰውን ካዘዘች በጥፋት እንጂ ወደ ሌላ መልካም ነገር የማጠራ የሆነች አይነት ነፍስ። ለዚህም ማሳያ ብለው በሰይድና ዩሱፍ ታሪክ ውስጥ የሚወሳውን ምርአተል አዚዝን ታሪክ አንስተው እሷ የተገለጸችውን ይናገራሉ ዑለማዎች እንደማሳያ وما أبرئ نفسي إن النفس لأمارة بالسوء ነፍሴን አላጸዳትም ንጹህ ናት አልልም። ነፍስ ሰዎችን በክፋትና በጥፋት የምታዝናት ትላለች። ይሄ በሷ በምርአተል አዚዝ አንደበት የተገለጸ ነው። ሁለተኛው አይነት ነፍስ ለዋማ ናት ይላሉ ዑለማዎቹ። የተጸጻች የሆነች አይነት ነፍስ አላህ Subhanahu Wa Ta'ala ቁርአን ላይ እንግዲህ ትልቅ ማሳያ አድርጎ ያቀረበውን የቂያማን የመጨረሻውን ዓለም የዛን ቀን ክስተት ጋር ያይዞ ሱረቱል ቂያማ ላይ ያወረዳት ነፍስ ለዋማ ተብሎ የተጠቀሰው የተጸጻች ተመላሽ የሆነች ነፍስ አላህ የሚያቆራኛት እቺን ነፍስ አይነት ከቂያማ ጋር ነው። በዱንያ ላይ ሰዎች እየወደቁ እየተነሱ በጥፍላያት ላይ እየተገኙ እየተመለሱ ተውበት እያደረጉ ወደ አላህ ምህረት እየፈለጉ እነዚህ አይነት ነፍስ ያላቸው እቺ ነፍስ ለዋማ ተብሎ ይጠቀሳል። እሱ አያቱን ወደ ውስጥ ገብቶ ማየት ይቻላል። በሶስተኛው አይነት ያለች ነፍስ المطمئنة ተብላ የተጠቀሰችው مأوى للخير ومستقر للخير ናት። ዑለማዎቹ ኢማም ኢብኑ አልቀይም አልጀውዚ በሰዎች መስሉታል። ልክ እንደ ሰይድና አቡበከር አይነት እንደ ሰይድና ዑስማን ኢብኑ አፋን
ቁርአን ሱራ ራሳቸውን ሰዎቹን የገለጸባቸው ሰዎች የሰዎቹን ማንነትና ክብር ሲያሳይ የገለጸበት አይነት ማንነት ያላቸው ይሄ ኸይር ላይ እንጂ የማይገኙ አይነት ሰዎች በቁርአኑ እንደሚወሳው ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي እቺ አላህ ዘንድ ወዳጅና ተወዳጅ ሁና ለጀነት ጥሪ የሚደረግላት ያላት ሙጥመኢን የሆነች የተረጋጋች የሆነች ነፍስ ናት ይላል። በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ። بعض العلماء በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ። ይሄ ነፍስ አልጋፊላ የዘነጋች የሆነች ነፍስ ላ ሃኡላ ወላ ሃኡላ ወይ ከሙጥመኢኖቹ አይደለችም ወይ ደግሞ ከአማራቱን ቢሱም አይደለችም። ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላል። ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህቹ በዱንያ ብቻ ጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው። ይሄ ገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላል። ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል ግን ሶላት አይሰግድም። እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኘውም ግን ጥሩ ሰው ነው ይባላል። ወንጀል ላይ አይገኙም እነዛ ሰዎች ወንጀልም ደግሞ ላይሰሩ ይችላሉ። ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው። እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል እንደውም ይጠብቃቸዋል ይላሉ። ለምን ወንጀል ከሰሩ ስለሚነቁ ሰው ጥፋት ሲያጠፋ ማጥፋቱን ስለሚያውቅ ይደነግጣል ሊመለስ ይችላል። ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል። በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበው እናያለን። ወደ ኋላ እንመጣበታለን። እና ይሄ ነው ነፍስ። እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ ለሙጥመኢና የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው። ከየትኞቹ ተርታ እንመደባለን ከየትኞቹ መስመር ውስጥ እንገባለን። ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው? ኢማም አልገዛሊ ረሕመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ ሚንሐጅ አልአቢዲን የሚል ኪታብ አላቸው። እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተሚር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸውን ነገር ይገልጻሉ። ሰፊ ነገር አለው ውስጡ ኪታቡ ላይ። ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው ወይም እንቅፋቱን ብለው ይገልጻሉ። የሚታወቅ ነገር ነው። ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ። እሱም አራት መገለጫ አለው ይላሉ። የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላሉ። የመጀመሪያው ነፍስ ነው ይላሉ። ሁለተኛው ሸይጣን ነው ይላሉ። ሶስተኛው ዱንያ ነው ይላሉ። አራተኛው ኸልቅ ነው ይላሉ። እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው። Aluminum folding doors are the perfect choice for shopping malls, hospitals, and other commercial use. ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር